ዴቭ አደይ ቆይ ማን ነገረሽ? ምኑን? ልቤ አንቺን እያሰበ እንደነበር በምን አውቀሽ መጣሽ እባክሽ? አይ ባርኮት ሲመጣ ፊትህን ሳይው ልክ አልነበረም። ልይ ብዬ ነው የመጣሁት። ተመልሶ መጣ። ቤቱ አይደል? ወዴት ይሄዳል? ልክ ነሽ። እኛንን ያለ ቤታችን የመጣ ነው። ነገሩን ቀለል አድርገው ዴቭ። ምንም የሚያሰጋ ነገር የለብንም። አመስግንም መኖር ነው። አንቺ እኔ እስካልሆንሽ ድረስ ባርኮትን አላምነው። አመኜ ስንት ነገር ነግሬው ነበር፣ ግን እሱ በቦታው አልተገኘም። በእኔ ምክንያት ተቀየማችሁ እንድትቀሩ አልፈልግም። እንደ ድሮ ስትሆኑ ነው የሚያምርባችሁ። እኔም በሆን ልክ እንደ በፊቱ እህታችሁ ብቻ አልሆን። ከዚያ የዘለለ ምንም አይነት ግንኙነት አልፈልግም። ባርኮት ሲመጣ ሀሳብሽን ቀይርሽ አደይ? ቆይ ልቤን ለምንድን ነው የምትጫወቺበት? የምነግርሽ ነገር እኮ ቀልድ አይደለም አደይ። ልቤን እየጎዳሽ ነው ያለሽው። ቆይ አንቺ አይገባሽም እንዴ? ለምንድን ነው የምትጎጂ? እኔ እዚህ ቤት የመጣሁት ለስራና ለስራ ብቻ ነው። ማናችሁንም ከወንድምነት በዘለለ ላያቸው አልችልም ዴቭ። አደይ እኔም አልችልም። ትችላለህ ዴቭ። ባርኮትን አታዩም በአንዴ እንዴት እንደለወጠኝ? አንተም ቢሆን ነገ ከኔ የተሻለች ስትመጣ ልክ እንደ ባርኮት ነው የምትሆነው። ደግሞ አትሳሳት። እኔ አሁን ላይ ለፍቅር የሚሆን ምንም አይነት ጊዜ የለኝም። አደይ ለምን ራሱ ዳትሆኛለሽ? እስኪ እጅሽን አምጪው። ይሄ ውሸት ይመስልሻል? ይሄ ስሜት ብቻ ይመስልሻል? እሺ እሱ ሲቀር እንዴት አይኔን እንኳን አይተሽ አትረጅኝም? አደይ እኔ በዚህ ጉዳይ ማውራት በጣም ከብዶኛል። ይቅርታ ዴቭ። ከዚህ በላይ ምንም ላደርግልህ አልችልም። ደግሞ እንድትጎዳ አልፈልግም። አንቺ ምን እያደረግሽ ነው? ሂጂ ውጪ። ይኸውልሽ ከዚህ በኋላ ከኪችን ከሳሎንና ከመኝታ ቤትሽ ውጪ ሌላ ሰው ክፍል እንዳላገኝሽ። ሂጂ ውጪ። ፍቅር አደይን ተከታያት። ምን? ለምን እንደምከተላት? ፍቅር ውጪልኝ። እንዴት አባቱ ነው የምታወራው? አንተ ምን እያደረክ ነው? ማነክ? ውጣልኝ ከክፍሌ። ተረጋጊ የኔ ቆንጆ። ዋው ጥፊ እንደዚህ ደስ ይላል። በአንቺ ጣቶች ስመታ ጥፊውን ራሱ ወደድኩት። ሰውዬ ማነክ? ከክፍሌ ውጣልኝ። አደይ! አረ ተረጋጊ። እኔ እኮ የፍቅር ጓደኛ ነኝ። ለዛ ነው እንደዚህ ስርዓተ ቢስ ሆንከው። አሁን ከክፍሌ ውጣልኝ። እሺ ሳሚኝ ነው እወጣለሁ። ሰውዬ ያማል እንዴ? ውጣልኝ አሁን ከክፍሌ። አመኝም። እሺ እኔ ልሳምሽ ነው እወጣለሁ። ውጣልኝ አሁን ውጣልኝ።